የ2018 ዓመተ ምህረት የተተኪ መሪዎች ስልጠና ተጠናቀቀ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የተተኪ ወጣት መሪዎች ስልጠና ተጠናቀዋል። በ2018 ዓ.ም ለ6 ወር የተተኪ መሪዎች ስልጠና ለ6 ወራት በተለያዩ ርዕሰ ጉዳዮች ላይ ሲሰጥ ቆይቶ እሁድ ሚያዝያ 18 2018 ዓ.ም በደመቀ ሁኔታ በጉለሌ ጳውሎስ አጥቢያ ተጠናቀዋል። ቅዳሜ ሚያዝያ 17 2018 ዓ.ም በመጋቢ ኤርሚያስ ገብረመድህን የ21ኛው ክፍለ ዘመን የወጣቶች ተግዳሮት እና የወጣት መሪዎች ምላሽ በሚል ርዕስ የመጨረሻ ስልጠና ተሰጥቷል። በመቀጠል ሚያዝያ 18 2018 ዓ.ም በጉለሌ ጳውሎስ አጥቢያ ቤተክርስቲያን የምረቃ ስነ ስርዓት ተከናውኗል። በምረቃ ስነ ስርዓቱ ላይ የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲና የስራ አስፈጻሚ ኮሚቴ ጸሐፊ የሆኑት መጋቢ ሽመልስ ደምሴ እንዲሁም የአጥቢያ መሪ ተወካዮች ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ ለተመራቂዎች የእንኳን ደስ ያላችሁ መልእክት በማስተላለፍ ተመራቂዎች ቤተክርስቲያናቸውን በመውደድ በታማኝነት በጽናት የወንጌልን ተልዕኮ በድል መወጣት እንዳለባቸው ተናግረዋል። አያይዘውም አጥቢያዎችን ወክለው በተከታታይ ወጣቶችን የላኩትን መሪዎችን በሙሉ አመስግነዋል። በመቀጠል የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲና የስራ አስፈጻሚ ኮሚቴ ጸሐፊ የሆኑት መጋቢ ሽመልስ ደምሴ ለተመራቂዎቹ የእውቅና ሰርተፍኬት አበርክተዋል። በመጨረሻም የኬክ ቆረሳ ፕሮግራም በማከናወን ለተተኪ መሪዎች ጸሎት በማድረግ ፕሮግራሙ ተጠናቋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የተተኪ ወጣት መሪዎች ስልጠና ተጠናቀቀ። በ2018 ዓ.ም ለ6 ወራት የተተኪ መሪዎች ስልጠና በተለያዩ ርዕሰ ጉዳዮች ላይ ማለትም ዕውቀት፣ ክህሎት፣ ተልዕኮና መሪነት ላይ ሲሰጥ ቆይቶ እሁድ ሚያዝያ 18 በደመቀ ሁኔታ በጎተራ አጥቢያ ተጠናቀዋል። ቅዳሜ ሚያዝያ 17 2018 ዓ.ም በመጋቢ ኤልያስ አየለ ስነ ምግባርና መሪነት በሚል ርዕስ የመጨረሻ ስልጠና ተሰጥቷል። በመቀጠል ሚያዝያ 18 2018 ዓ.ም በጎተራ አጥቢያ ቤተክርስቲያን የምረቃ ስነ ስርዓት ተከናውኗል። በምረቃ ስነ ስርዓቱ ላይ የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉና የቤተ እምነቱ የልጆች ወጣቶችና ቤተሰብ አገልግሎት ኃላፊ የሆኑት መጋቢ ኤርሚያስ ገብረመድህን እንዲሁም የአጥቢያ መሪ ተወካዮች ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ ለተመራቂዎች የእንኳን ደስ ያላችሁ መልእክት በማስተላለፍ ተመራቂዎች ቤተክርስቲያናቸውን በመውደድ በታማኝነት በማገልገል መንፈሳዊ ኃላፊነታቸውን እንዲወጡ አሳስበዋል። አጥቢያዎችን ወክለው ወጣቶችን የላኩትን መሪዎችን በሙሉ አመስግነዋል። የቤተ እምነቱ የልጆችና ወጣቶች ቤተሰብ አገልግሎት ኃላፊ የሆኑት መጋቢ ኤርሚያስ ገብረመድህን ለተመራቂዎቹ መልእክት ያስተላለፉ ሲሆን በእነዚህ 6 ወራት የተቀበላችሁትን መንፈሳዊ ዕውቀት፣ ስነ ምግባርና የአገልግሎት ትጋት በልባችሁ አኑራችሁ ለሌሎች እንድታካፍሉ አደራላችኋለሁ። በምትሄዱበት ሁሉ የሰላም፣ የፍቅር፣ የቅድስና አምባሳደሮች ሁኑ። በአገልግሎት ጉዟችሁ ፈተናዎች ሲያጋጥሟችሁ ወደ ኋላ አትበሉ። ራያችሁን አትጣሉ። እናንተ የተጠራችሁት ክፍተትን ለመሙላትና የተሰበረውን ለመጠገን ነው ሲሉ ተናግረዋል። በመቀጠል መጋቢ ፋሲል ተክሉ፣ መጋቢ ኤርሚያስ ገብረመድህን፣ መጋቢ ኤልያስ አየለ ለ78 ተመራቂዎች የእውቅና ሰርተፍኬት አበርክተዋል። በመጨረሻም የኬክ ቆረሳ ፕሮግራም በማከናወንና ለተተኪ መሪዎች ጸሎት በማድረግ ፕሮግራሙ ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የመከኒሳ አጥቢያ የአንድነት ቀን በተለየ ሁኔታ ተካሄደ። እሁድ ሚያዝያ 18 2018 ዓ.ም በመከኒሳ አጥቢያ ልዩ የአንድነት ጊዜ የተካሄደ ሲሆን ጥሪ የተደረገላቸው እንግዶች፣ አገልጋዮችና የቤተክርስቲያኗ ምዕመን ተገኝተዋል። በቤተክርስቲያኗ አምልኮ ቡድን ዝማሬ ቀርቦ ጉባኤው እግዚአብሔርን አምልከዋል። የአጥቢያው መሪ እረኛ የሆኑት መጋቢ አስቻለው ሞላ ለጉባኤው የእንኳን አደረሳችሁ መልእክት ካስተላለፉ በኋላ ይህ የአንድነት ጊዜ የተዘጋጀው ከ11 ዓመት በኋላ መሆኑን ገልጸው በየጊዜው ለማካሄድ ቢሞከርም በተለያዩ ችግሮች ምክንያት ሳይሳካ ቀርቷል። አሁን ላይ ግን የጌታ ፈቃድ ሆኖ በመልካም ሁኔታ የተካሄደ ሲሆን ይህም አባላት በአንድነት በመሆን እርስ በእርሳቸው ያላቸውን ፍቅር የሚገላለጹበትና ለቀጣይ ለእግዚአብሔር መንግስት ስራ አብሮ ለመስራት ያለመ መሆኑን ገልጸዋል። የእግዚአብሔር ቃል በነቢይ ዳዊት በቀለ የዳንኤል የስኬት ምስጢር በሚል ርዕስ
በትንቢተ ዳንኤል ምዕራፍ 6 ቁጥር 4 የቀረበ ሲሆን ለእግዚአብሔር ለመቀደስ የነበረው ጭካኔ መልካም መንፈስ ስለነበረበት የታመነ ሰው የሚጸልይ እግዚአብሔርን የሚያመልክ ሰው ነበረ ሲሉ አጽንኦት በመስጠት ጌታ የሰጣቸውን መልእክት አስተላልፈዋል። መጨረሻም ማዕድ በመቁረስ ፕሮግራሙ ተጠናቋል።